ሞት ሰራቂው ሞተ። በአንድ ወቅት አንድ ሰው የፈጣሪን ተአምር ለመመስከር ሩቅ አገር ለመሄድ ከተሳፋሪዎች ጋር በአውቶቡስ ጉዞ ይጀምራል። ጉዞ ከተጀመረ በኋላ ግን መንገድ ላይ አንድ ከተማ ውስጥ ተሳፋሪው በሙሉ ምሳ ለመብላት ይወርዳሉ። ይህም ሰው ወደ አንድ ምግብ ቤት ይሄድና ምሳውን ከበላ በኋላ ለመክፈል ቦርሳውን ሲፈልግ ያጣዋል። መሰረቁንም ከተረዳ በኋላ ለምግብ ቤት ባለቤቱ የደረሰበትን ስርቆት አስረድቶ በነበረበት ከተማ የሚያውቀው ዘመድ ስለነበር ገንዘብ አምጥቶ እንደሚከፍል ተናግሮ ገንዘብ ይዞ መጥቶ ይከፍልና ወደ አውቶቡሱ ሲሄድ አውቶቡሱ ለካ ጠብቆ የደረሰበትን ነገር ስላላወቀ ትቶት ሄዷል። ይሄ ፈተና ነው። ሰይጣን ፍር እኔ እንደሆነ ከአገልግሎት አልከረም ብሎ በሌላ አውቶቡስ ተሳፍሮ ጉዞ ይጀምራል። በመንገድ ላይም አንድ ትልቅ ገደል ውስጥ የገባ አውቶቡስ ያያል። ከተሳፋሪዎቹም የተረፈ ሰው አለመኖሩን ይመለከታል። ደነገጠ። እሱም ተሳፍሮበት የነበረው መሆኑን አየ። በጣም ገርሞት ለካ አውቶቡሱ ጥሎኝ የሄደው ለበጎ ነው በሚል ፈጣሪውን እያመሰገነ ጉዞ ይጀምራል። ከሚያገለግልበት ቦታም ደርሶ ስለተደረገለት ነገር ለአንድ ሳምንት እዛው ፈጣሪውን ሲያመሰግን ሰንብቶ ወደ ቤቱ ሲመለስ መኖሪያ ቤቱ ድንኳን ተተክሎ ያያል። ደንግጦ ማን ነው የሞተው ብሎ ይጠይቃል። እነርሱም አንተ ይሉታል። እርሱም እንዴት እኔማ ይሄዋለሁ አይደል ይላል። የእርሱን በሕይወት መምጣት የሰሙ ቤተሰቦቹም ማመን አቅቷቸው እየመቱ ይተመተሙበታል። ሐዘኑም ወደ ደስታ ይለወጣል። ለካ አውቶቡሱ ሲገለበጥ አደጋው የከፋ ስለነበር የሰዎቹ ማንነት በመልክ መለየት ስላልተቻለ የሟቾች ኪስ ፖሊስ እየበረበረ ማንነታቸውን መለየት ሲጀምር የሰውየውም የጠፋው ቦርሳ አንዱ የሰረቀውና አንዱ ሟች ኪስ ውስጥ ይገኛል። ፖሊስም በመታወቂያው መሠረት ለሰውየው ቤተሰቦች መርዶ ይነገራል። ለቤተሰቡም በቤተ ክርስቲያን በተዘጋጀ አዲስ የመቃብር ቦታ ይቀብሩታል። ለካ ሰውየው ነው ተብሎ የተቀበረው ሌባው ነው። ሁሉም ሰው ይህን ሲሰማ ይገረማል። ከሰዎችም መካከል አንዷ ልጁ ያንተ አዲሱ መቃብር የተቀበረው ሌባው ነው፣ አንተ መቃብር ላይ ሌባ አይቀበርም ይውጣ ስትል ሰውየው አንድ አስገራሚ ነገር ተናገረ። አይሆንም፣ ሌባውን እወደዋለሁ፣ ሞቴን የወሰደልኝ ሞቴን የሰረቀኝ ባለውለታዬ ነው ነበር ያለው። ፈጣሪ ሲፈቅድ ለካ ሞትም ይሰረቃል። አይገርምም? ነገር ሁሉ ለበጎ ነው። ሁሌም በመንገዱ ፈጣሪውን ያስቀደመ አያፍርም። ሁሌም ማንበብ